ጤና ይስጥልኝ ዳንኤል ተሾመ እባላለሁ በአዲስ አበባ ከተማ መስተዳድር የፍጥነት አምባሳደር ነኝ። እሺ አቶ ዳንኤል ስለ ድርጅቱ ድርጅታችን በጣም ቆንጆ አቋም ላይ ያለው አሁን ላይ እሱ ሳይሆን ምን ያክል 90,000 የሚሆን ሰራተኞችን ወደፊት የመቅጠር ሐሳብ አለን። በጣም ቆንጆ አቋም ላይ ያለው። ይቅርታ አንዴ ብታዳምጠኝ ጥያቄ ነውና ምንድነው ስለ ድርጅቱ ነው መጠየቅ የፈለከው? ስለ ድርጅቱ ነውና ሰራተኞች ስለ ድርጅቱ ጠይቀኝ እኔ እንደመልስልህ ነው የፈለከው። ይቅርታ አቶ ዳንኤል እሺ ይረጋጋና እኔ መልስ አምባቸው ግርማቸው ደመላሽ እባላለሁ በአዲስ አበባ ከተማ መስተዳድር የንዴት አምባሳደር። እሺ አቶ አምባቸው በመጀመሪያ ለቃለ መጠየቁ ፈጣን በልልኝ ጊዜ ስለሌለኝ ወደ ጥያቄ። እሺ አንዳንድ ሰራተኞች በሱ ድርጅት ውስጥ ቅሬታ ያቀርባሉና የምን ቅሬታ? እንደተባለው ከሆነ የደሞዝ ማነስ። የምን አባታቸው ደሞዝ ነው የሚያንሳቸው? የምን አባታቸው ደሞዝ? ለእኔ ስንት እንደሚከፈለኝ ታውቃለህ? ለእነሱ ስንት እንደሚከፈል ያውቃሉ? ያውቃሉ ወይ? ስለማያውቁ ነው እንዲያውቁ አደርጋችኋለሁ። እኔ ደግሞ ማለት ነው እኔ በአንድ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ። 4 ቤተሰብ እያስተዳደርኩ 2500 ብር አንሷቸው ነው። ምንድን ነው ልፋጫም? ጤና ይስጥልኝ ሻምበል ፈለቀ መንግስቴ ይባላል። ሻምበል አይደሉም እንዴ? ሻምበል አይደሉም? ስሙትንማ ጤና ይስጥልኝ ፈለቀ መንግስቴ ይባላል። ሰርጸ ነው ስሙት። ሰርጸ ነው። ጤና ይስጥልኝ ሰርጸ ሰራጽ ይባላል። በአዲስ አበባ ከተማ መስተዳድር የመርሳት አምባሳደር ነኝ። እሺ አቶ ሰርጸ እንግዲህ በስራው እጅግ የተከበሩ ትልቅ አምባሳደር ኖት። ከዚህ በፊት እዚህ ጋር ባደረግነው ቃለ መጠየቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዛ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው። እሱ ጉዳይ ምን ደረሰ? ከዚህ በፊት ጠይቀኝ። አዎ እኔ እንጃ ትዝ አይለኝ። ማነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው ማለት እሺ አለ። አሪፍ ነች ቤቷ። አንተና አከራይ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልኬዋለሁ። ነገ እገባለሁ። በቃ ሰላም ዋል። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከእሮብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫህ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት፣ እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመጅ እንታይና ሞኑና በተከራየንበት ቤት ነፃነት ከሌለ ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው የእጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ። እንዴ እሺ ልውጣ። እሺ ግን ብሩስ? ኧረ ችግር የለውም አስወጣኝ እና ብሩን እምቢ አልሽ? ኧረ ችግር የለውም ይቅር። ያበደ ቢዝነስ አይደል እንዴ? የሚከራይ ቤት አለ ተብዬ ነበር። ግባ አለ ግባ የኔ አባት ተጫወቻ ምንድነው? ዝም አልሽ? እሺ እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይም? ፈጣሪያችን ሆይ ጨፍና፣ ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርግ አድርገው ወሰደው። ምን አልሽ? አንተ ጸሎት አይቋረጥም። በቃልህ ካልተገዛ እስኪገባን ድረስ ሰባብረህ አስቀምጥ። ምንድነው የኔ እናት አካለ ስንኩል ልታረጊ ነው እንዴ መጣሽው? ምን ሆነ ነው? እስክንጨርስ አትጠብቅም እንዴ ራስሽን ቻያ ወይ? እሺ ልጨርስ ነው። ዝም በል በቃ። ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን። አሁኑኑ ጥራውና በቤትህ አቆየው። ውጭልኝ የኔ እናት። እንዴ ምን ሆነ? አይደለም ውጭልኝ። ትንሽ አልጫው ውጭልኝ። ከዚህ ለደፋይ ነው እንደዚህ ሁለተኛ እንዴ ዳራሽ ግቢ እዚህ ጋር ዳራሽ እዚህ ጋር ምልክት አይታየም ነው? ከ20 በላይ መፈጣጠን አይቻልም የሚለው ለማን ነው? ለኔ ነው። ራዳሪ ዘርስ እኮ ምን አሻንጉሊት ነው ምን መስራት ነው? ደግረኛም ተጀመረ እንዴ? አሁን ተጀመረ። ዛሬ ነው የሰማሽ? የኔ እናት እንትን መታወቂያሽ ነው እንዴ? ምን ማለት ነው? ምናምን አትበይ። ጾም አናድር እንግዲህ የኔ እናት። ቶሎ አምጪ መታወቂያሽን እዚህ ጋር አውጪ። ሲጀመር እዚህ ጋር መቆም እንደማይቻል አላወቅሽም ነው እንዴ? እራስህ እኮ ነው ያስቆምከኝ። ህግ ነው የኔ እናት። ደንብ ነው። ቶሎ አምጪ። ለዚህኛው 35,000 ብር ጽፍልሻለሁ።
በዛ ላይ ደግሞ ተንጫጫሽብኝ የመጨረሻ። ይሄ ባለስልጣን ግቢ ነው። መንጫጫት እዚህ አካባቢ እንደማይችል አታውቂም ነው? የቱ? ይሄ ባለስልጣን ግቢ? ይሄ ባለስልጣን ግቢ ነው። ለሱም እጽፍልሻለሁ 100 ሺህ ብር። ባለቤቱን እኮ ባለስልጣን አይደለም። የኔ እናት በሚስቱ ላይ ስልጣን አለው። ለኔ ነው እንዴ የምትነግሪኝ? አዎ ያዚ ይሄ በቴሌ 295 ሺህ ብር አስገቢ። በቃ ረፊ ቶሎ ረፊ ጫምላቅ ነይ እያያ አይዘኝም ብለሽ ቆይ ሄሎ አባንተ በኩል አሁን ራዳር ጥሳ እየመጣች ያለች ያዛት አስቁመ ቅጣት። አዎ ታርጋ ቁጥር ሞንደል ምንድነው? ደረስ ና ወጣ በል ወደዚህ። አይሰማኝም። ምንድነው? አልተጎተትክም በጣም እና ከ20 በላይ አይደል እንዴ የሚለው? በ15 አይደል እንዴ ይባላል? በ15 ታዲያ መንገዱ ላይ ተኛህበት እኮ ሌላ መንገደኛ አይተላለፍም እንዴ በመንገዱ? እንዲያውም ላለመቀጣት መሞከር በሚል 100 ስንት እናድርገው? 103 ሺህ ብር እቀጣሃለሁ እንጂ እንዴ ነሽ ማለት አይተሽ አላውቅም። ይዘራል። አዲስ ነኝ። አማን ነው። አማኑኤል ብሩክ ነው። ዮሴፍ ነው። ምን ማለት ነው? የራስ ጉዳይ ነው እያልኩ ነው። ይኸውልህ አንድ ነገር ልንገርህ፣ ሁለት ነገር ልንገርህ፣ ሶስት ነገር ልንገርህ፣ አራት ነገር ልንገርህ፣ አምስት ነገር ልንገርህ፣ ስድስት ነገር ልንገርህ፣ ሰባት ነገር ልንገርህ፣ ስምንት ነገር ልንገርህ፣ 9 ነገር ልንገርህ፣ 10 ነገር ልንገርህ፣ 11 ነገር ልንገርህ፣ 12 ነገር ልንገርህ፣ 13 ነገር ልንገርህ፣ 14 ነገር ልንገርህ፣ 15 ነገር ልንገርህ፣ 16 ነገር ልንገርህ፣ 17 ነገር ልንገርህ፣ 18 ነገር ልንገርህ፣ 19 ነገር ልንገርህ፣ 20 ነገር ልንገርህ፣ 21 22 23 24 25 ነገር ልንገርህ፣ 26 ነገር ልንገርህ፣ 27 ነገር ልንገርህ፣ 28 ነገር ልንገርህ፣ 29 ነገር ልንገርህ፣ 30 ነገር ልንገርህ፣ 31 ነገር ልንገርህ፣ 32 ነገር ልንገርህ፣ 33 ነገር ልንገርህ፣ 34 ነገር ልንገርህ፣ 35 ነገር ልንገርህ፣ 36 ነገር ልንገርህ፣ 37 ነገር ልንገርህ፣ 38 ነገር ልንገርህ፣ 39 ነገር ልንገርህ፣ 40 ነገር ልንገርህ፣ 41 ነገር ልንገርህ፣ 42 ነገር ልንገርህ፣ 43 ነገር ልንገርህ፣ 44 ነገር ልንገርህ፣ 45 ነገር ልንገርህ፣ 46 ነገር ልንገርህ፣ 47 ነገር ልንገርህ፣ 48 ነገር ልንገርህ፣ 49 ነገር ልንገርህ፣ 50 ነገር ልንገርህ፣ 51 ነገር ልንገርህ። አሁን እዚህ ድረስ በትዕግስት ያዳመጣችሁ ሰዎች ማለት ነው የእውነት ምርቃት ይደርሳል። ልመርቃችሁ ዝም ብዬ ልክ እንደ ትዕግስታችሁ ባንካችሁ ላይ ታግሶ የሚቆይ ብነ ብሎ የማይጠፋ ገንዘብ ይስጣችሁ። አሁን በእነሱ ቤት እንዲያፍጠነው ምናምን ይሄ ዋናው ፓርት ያለፋቸው ሰዎች አሉ አይደለ? ላጣርገው መጨረሻውን አይቼዋለሁ። ለእነሱ ዝም ብዬ ከ80 ነገር ልንገርህ የተጀመረው 80 ነገር ልንገርህ፣ 81 ነገር ልንገርህ፣ 82 ነገር ልንገርህ፣ 83 ነገር ልንገርህ፣ 84 ነገር ልንገርህ፣ 85 ነገር ልንገርህ፣ 86 ነገር ልንገርህ፣ 87 ነገር ልንገርህ፣ 88 ነገር ልንገርህ፣ 89 ነገር ልንገርህ፣ 90 ነገር ልንገርህ፣ 91 ነገር ልንገርህ፣ 92 ነገር ልንገርህ፣ 93 ነገር ልንገርህ፣ 94 ነገር ልንገርህ፣ 95 ነገር ልንገርህ፣ 96 ነገር ልንገርህ፣ 97 ነገር ልንገርህ፣ 98 ነገር ልንገርህ፣ 99 ልንገርህ፣ 100 ነገር ልንገርህ። አልሰማም። አባት ሪል ስቴት ግዛ። የምር ተወደዋለህ። ምኑን ነው የምወደው? እንደው ፊቴን ስታዩ ሪል ስቴት የመግዛት አቅም ያለኝ ሰው መስላለሁ? ኪሴ በብር ሆዴ በምግብ እጦት ተጣብቆ ሪል ስቴት ግዛት ይኛለሽ። እዛ ፊት ሪል ስቴት ለምንድን ነው ችግር የምታስታውሱኝ? ሲም አውጣ ይለኛል። የሲም የሌለኝ ሰው የሪል ስቴት ልግዛ ወይ? ነይ ኑሮ የላሰይሽ ነይ። እንኳን ደህና መጣሽ። እንግዲህ ያው ቤቴ እቺው ነች ቤቴ። እንግዲህ ገባ ወጡን የኔ እናት ወጡን እንግዲህ እንደምታየው ነው። ቤቴ ምንም በምንም ነች፣ እንዲህ ምንም በምንም ነገር ነች። እንጀራ እንዳንሶላ የሆነ ኑሮ ነው የምኖረው። ምን ታደርጋለሽ? አሁን እኔ ታዲያ ሪል ስቴት የምገዛው እኔ እችላለሁ ወይ? ያየሽው አይደል ህይወቴን፣ አየሽው ኑሮዬን። አንቺ ሪል ስቴት ግዛ ምናምን ትይኛለሽ እዚህ። በጣም አዝኛለሁ ከምር። እና ሪል ስቴት አገዛ
ጋሽ ቁርስ ስንት ነው? ማን ስንት ነው? 250 አየ በቃሽ። እንዴት ዋላችሁ ተማሪዎች? ደህና ነን። ዛሬ እንግዲህ የምንማረው ምንድነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዘኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነት ይዤ በሚ ውሻ ምንድነው? ዶግ። ጎበዝ የኔ እናት፣ ጎበዝ ጎበዝ ጎበዝ። ዮናስ ጥንብርኩስ ምንድነው? ጥንብርኩስ ምንድነው? ኧረ እኔ እንጃ ምንድነው ይላል እዚህ ስለፈለፍ ምሎ ለአንተ አይደለ ንሆለል። በሚዬ መጽሐፍ ምንድነው በእንግሊዘኛ? መጽሐፍ ቡክ ቡክ። የኔ እናት እንዲህ ነው ተማሪ እንዲህ ነው። ዮናስ ህብለ ሰረሰራዊ ህላዌ ምንድነው? ምን ማለት? ኧረ ቲቸር ለሷ ቀላል እየነገርካት ለኔ እንዴት ማስተማር እንዳለብኝም ልትነግረኝ ትፈልጋለህ? ለማንኛውም 162 ሚሊዮን ማርክ ቀንሼ ይባላል። ከዛ ወላጅ ታመጣለህ። ደግሞ ወላጅ ቅማያትህን ነው የምፈልገው። ሞተዋል እኮ ከመቃብር ቆፍረን ቢሆን ይዛቸውና በሚዬ